hello everyone, welcome back to this channel. ሰላም ውዶቼ እንኳን በደህና ወደዚህ ቻናል መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። የዛሬ ትምህርታችን what are can and could can ሲባል መቻል አይደል? መቻልን ነው ኤቢሊቲን ነው የሚገልጹት። can and could ሁለቱም መቻልን ይገልጻሉ። but እንዴት ነው የምንጠቀማቸው ነው። depend on the type of tense አይደለ? ስለዚህ በቴንስ ወይም ደግሞ በጊዜ ላይ ዲፔንድ ሆነን ካን ኤንድ ኩድን ዛሬ በደንብ አብራርተን እናያለን ማለት ነው። Can and could are modal verbs. They are used with a main verb to express ability, possibility, permission, and request. ከዚህ በፊት ስለ ሞዳል ቨርብ የሰራሁት ቪዲዮ አለ። እሱም ቪዲዮ መለስ ብላችሁ ማየት ትችላላችሁ ማለት ነው። ከዚያ ውስጥ አንደኛው ካን እና ኩድ ናቸው። ስለዚህ ካን ኤንድ ኩድ እንዳልኳችሁ ሞዳል ቨርቦች ናቸው። and they are used with the main verbs to express ከዋናው ቨርብ ጋር ኤቢሊቲ መቻልን ለመግለጽ ፖሲቢሊቲን ለመግለጽ ይሆናል ሊሆን ይችላል አይደለ? እንትን ለመግለጽ 50% ማለት ፐርሚሽን ፍቃድን ለመግለጽ እንዲሁም ደግሞ ሪኩዌስት አይደለ? ሪኩዌስት የሆነ የጠየቅነውን ነገር ወይም ደግሞ መጠየቅ የምንፈልገው ነገር እነዚህ ነገሮች ለመግለጽ ኤክስፕረስ ለማድረግ ካን ኤንድ ኩድ እንጠቀማለን ማለት ነው። አንደኛ አቢሊቲ፣ ሁለተኛ ፖሲቢሊቲ፣ ሶስተኛ ፐርሚሽን፣ አራተኛ ሪኩዌስት አይደለ? የሆነ ነገር መቻላችንን ፖሲቢሊቲ ሊሆን ይችላል ምናምን ብለን ሃይፖቴሳይዝ የምናደርጋቸው ነገሮች እንዲሁም ደግሞ ፐርሚሽን ፍቃደኝነትን ለመጠየቅ ወይም ደግሞ ለመስጠት እንዲሁም ደግሞ ሪኩዌስት አይደል የሆነ ነገር መጠየቅ ስንፈልግ እንደዚህ አይነት ነገሮችን ለማድረግ ኤክስፕረስ ለመግለጽ ካን ኤንድ ኩድ ከዋናው ቨርብ ጋር ከሜን ቨርብ ጋር እንጠቀማለን ማለት ነው። ሌትስ ሲ ዘ ስትራክቸር። ስትራክቸሩን ስናይ ሳብጀክት አለ ባለቤት አለ ከዛን ሲደመር ፕላስ ካን ኦር ኩድ አለ ፕላስ ቤዝ ቨርብ። ቤዝ ቨርብ ማለት በዋናው ቨርብ ለምሳሌ አይኤንጂ ቨርብ ምናምን ያለው አናደርግም። ስለዚህ ቤዝ ቨርብ ማለት ዋናው ሩት ቨርቡ ማለት ነው። ሌትስ ሲ ዘ ኤግዛምፕል አይ ካን ስፒክ እንግሊሽ። አይ ካን ስፒክ እንግሊሽ። አይ ኢት ኢዝ አ ሳብጀክት ነው and can it is a modal verb can or could ብለን የለ plus and speak it is a base verb አይደለ? base verb ይላል። speak English አይደል? I can speak English እንግሊዘኛ መናገር እችላለሁ። and she could swim when she was 5 አያችሁ አሁን እዚህ ጋር የኩድና የካን ልዩነቱን ነው ማሳያችሁ ከዚህ በኋላ ባለው። ስለዚህ she could swim when she was 5 አይደለ? 5 ዓመት በነበረችበት ሰዓት መዋኘት ትችል ነበረ። 5 ዓመቷ በነበረችበት ሰዓት መዋኘት ትችል ነበረ። ከዚህ አረፍተ ነገር እንደምትረዱት ኩድ የምትለዋ ሞዳል ቨርብ የምንጠቀመው ፎር ፓስት ቴንስ ለሆኑ ነገሮች ናቸው። ስለዚህ ፓስት ቴንስ እችል ነበረ አይደለም? ከዚህ በፊት ትችል የነበረው ነገሮችን ኤቢሊቲን መቻልን ለመግለጽ ኩድ ሚለውን እንጠቀማለን ማለት ነው። ሌትስ ሲ ዩዝ ኦፍ ካንን እንዴት ነው የምንጠቀመው ነው። አንደኛ to express ability in the present አይደለ? አሁን ያለን ነገር ወይም አሁን የምንችለውን ነገር ለመግለጽ it is can እንጠቀማለን ማለት ነው። can to express present ability አሁን ላይ present ማለት አሁን ላይ ጊዜያዊ ወይም ደግሞ አሁን ላይ የምንችለውን ነገር አሁን ላይ እየሰራን እናሳይ የምንችላቸውን ነገር it is can እንጠቀማለን for present ability. this ability to show that someone is able to do something አይደል? አንድ ሰው የሆነ ነገር መቻሉን ለመግለጽ this can እንጠቀማለን ማለት ነው። ኤግዛምፕል I can read English እንግሊዘኛ ማንበብ እችላለሁ። she still can reading English አይደለ? still ነው እሷ እንግሊዘኛ ማንበብ ትችላለች አይደለ? ስለዚህ I can read English እኔ እንግሊዘኛ ማንበብ እችላለሁ። it is a present ability አይደል? አሁን የምችለውን ነገር አይደል ኤክስፕረስ እያደረገች ያለችው። ስለዚህ አሁን የምንችለውን ነገር ኤክስፕረስ የምናደርግ ከሆነ we use can. and she can cook very well እሷ በጥሩ ሁኔታ ታበስላለች። they can play football ኳስ መጫወት ይችላሉ። ሁለተኛው የካን ጥቅም ደግሞ ፐርሚሽን ወይም ኢንፎርማል በሆነ ወይ ፐርሚሽን ወይም ደግሞ ፍቃድን ለመጠየቅ ወይም ደግሞ ፍቃድ ለመስጠት የምንጠቀመዋለን ማለት ነው። to ask or give permission አያችሁ ወይ ለመጠየቅ ወይ ደግሞ ለመስጠት ፍቃድ ለመጠየቅ ወይም ደግሞ ፍቃድ ለመስጠት we use can. example can I come in መምጣት እችላለሁ። can I come in መምጣት እችላለሁ። she asking a permission ፍቃድ እየጠየቀች ነው አይደለ? ፍቃድ ለመጠየቅም ፍቃድ ለመስጠትም ካን እንጠቀማለን ማለት ነው። you can use my book የኔ መጽሐፍ መጠቀም ትችላለሽ አይደለ? የኔ መጽሐፍ መጠቀም ትችላለህ አይደለ? we give permission እየሰጠን ነው ማለት ነው። ሌላኛው የካን ጥቅም ደግሞ ፖሲቢሊቲ ነው። to say something is possible የሆነ ነገር ሊሆን ይችላል ብለን ፖሲቢሊቲ የምናወራ ከሆነ we use can. ኤግዛምፕል it can rain today ዛሬ ሊዘንብ ይችላል አይደለ?
So we talk about the possibility አይደለ? so ዛሬ ሊዘንብ ይችላል፣ ሊዘንብም ላይዘንብም ይችላል። ግን ሊዘንብ ይችላል ብለን possibility ወይም ደግሞ ሊሆን ይችላል የሚሉ ነገሮችን ለማድረግ ከፈለግን we use can. it can rain today ዛሬ ሊዘንብ ይችላል። this road can be dangerous. this road can be dangerous. ይሄ መንገድ መጥፎ ሊሆን ይችላል። ይሄ መንገድ መጥፎ ሊሆን ይችላል። ሊሆንም ላይሆንም ይችላል። ግን we use to express the possibility we use can ማለት ነው። ሌላኛው use of could. ኩድን ደግሞ እንዴት ነው የምንጠቀመው ነው። ጥቅማቸው ባይዘው ተመሳሳይ ነው። ነገር ግን የሚለየው based on the tense ነው። ሶ ካን ፎር ፕሬዘንት ነው ብለናል። አሁን ለምንችላቸው ነገሮች አሁን ለምንፈልገው ሪኩዌስት ፐርሚሽን ለኤቢሊቲ እንዲሁም ደግሞ ለፖሲቢሊቲ እንጠቀማለን። ኩድ ግን ፎር ፓስት ነው ላለፈ ወይም ለኃላፊ ጊዜ ማለት ነው። ለምሳሌ ፓስት ኤቢሊቲ ያለፈ ችሎታ ማለት ነው አይደለ? ቱ ቶክ አባውት ኤቢሊቲ ኢን ዘ ፓስት ከዚህ በፊት በምንችላቸው ነገሮች ኤቢሊቲ ወይም ደግሞ ችሎታ ለመግለጽ ኩድ እንጠቀማለን። አይ ኩድ ራን ቬሪ ፋስት ዌን አይ ዋዝ ያንግ። አያችሁ ወጣት በነበርኩ ሰዓት በጣም በፍጥነት ሮጥ ነበረ አይደለ? So she talk about the past. So young በሆነች young age ላይ ያደረገችው መቻሏን ነው የምገልጸው ማለት ነው አይደለም። she could speak Amharic and English አይደለ? እሷ አማርኛና እንግሊዝኛ ትናገር ነበር አይደለ? it is past ability ማለት ነው። ሁለተኛ ደግሞ polite request ነው። politely በትህትና ነገሮችን ለመጠየቅ we use could. so more than can ከካን የበለጠ could more polite ነው ማለት ነው። so ስለዚህ request ለመጠየቅ ስለዚህ could you help me can you help me ከምንል ኩድ ከካን ሞር ፖላይት በትህትና የተሞላች ቃል ስለሆነች ኩድን ብንጠቀም እንትናችንን ሞር ፖላይት ያደርገዋል ማለት። ስለዚህ ኩድ ዩ ሄልፕ ሚ እባክህ ልትረዳኝ ትችላለህ። ሶ ዊ አስኪንግ አባውት ሪኩዌስት አይደለ? ነገር ግን ፖላይት ለማድረግ የበለጠ ትህትና የተሞላበት ለማድረግ we use could I borrow your pen አይደለ? እስክሪፕቶክን መዋስ እችላለሁ። ሶ ይሄ ነው። ሌላኛው ደግሞ ፖሲቢሊቲ ነው። ፖሲቢሊቲ ሌስ ሰርቴን ነው። ሶ በጣም ሌስ ሰርቴን ሲሆን ያ ማለት ካንም ለፖሲቢሊቲ እንጠቀመዋለን አይደለ? ፖሲቢሊቲያችን ግን በጣም ሌስ ሰርቴን በጣም እርግጠኛ ካልሆንንበት እርግጠኛ ወይም ደግሞ በጣም በትንሹ እርግጠኛ ከሆንን we use could። ለምሳሌ it could rain tomorrow አሁን ለምሳሌ ነገ ይዝነብ አይዝነብ በጣም እርግጠኛ 50% እርግጠኛ ላልሆን እንችላለን አይደል? ግን በጣም በትንሹ እርግጠኛ ከሆነን it could rain tomorrow ኩድን መጠቀም እንችላለን። ነገ ሊዘንብ ይችላል ማለት ነው። this plan could work ይሄ ፕላን ሊሰራ ይችላል። so what is the difference between so this all about could and can ነው። ስለዚህ ዲፈረንሶቹ ምንድነው ነው? can for present ability for informal and for request for strong possibility እንጠቀም for strong possibility አያችሁ አይደለ? ካን ለፕሬዘንት ኤቢሊቲ እና ለፎርማል ሪኩዌስት እንጠቀመዋለን። ለፕሬዘንት ኤቢሊቲ እና ለኢንፎርማል ሪኩዌስት እንጠቀመዋለን። ኩድ ግን ለፓስት ኤቢሊቲ እና ለፖላይት ሪኩዌስት ፖላይትሊ የሆነ ነገር ለመጠየቅ ስንፈልግ ኩድ እንጠቀማለን። አንድ ካን ኦልሶ ስትሮንግ ፖሲቢሊቲ አይደለ? እርግጠኛ በሆነባቸው ነገር ያው ማለት ከሌስ ፖሲቢሊቲ ይልቅ ስትሮንግሊ ፖሲቢሊቲ 50% ምናምን ከሆነ ፖሲቢሊቲያችን ካንም መጠቀም እንችላለን። ኩድ ግን ፎር ዊክ ፖሲቢሊቲ ያ ማለት ሌስ ሰርቴን ከሆነ በጣም ዝቅተኛ የሆነ የመፈጠር እድሉ በጣም ዝቅተኛ ከሆነ we use ዊክ ኩድ እንጠቀማለን ማለት ነው። ለምሳሌ አይ ካን ስዊም መዋኘት ይችላል when now አይደለ? ሶ አይ ካን ስዊም መዋኘት እችላለሁ ካልን መቼ ነው የምችለው? አሁን ነው። የአሁን ኤቢሊቲ ፕሬዘንት ኤቢሊቲ ነው እየገለጽኩ ያለሁት ማለት ነው። አይ ኩድ ስዊም ዌን አይ ዋዝ ኤ ቻይልድ ካልን ግን አይ ኩድ ስዊም ዌን የምትለዋ ነገር ባይዘው ሞስት ኦፍ ዘ ታይም ምን ነው ኤክስፐንስ ታይም እና አይደለ? ሶ ዋዝ የሚለው ደግሞ ኢትስ ፓስት ቴንስ ነው አይደለ? ስለዚህ አይ ኩድ ስዊም ዌን አይ ዋዝ ቻይልድ ሶ ህፃን በነበርኩኝ ሰዓት መዋኘት እችል ነበረ። So it is past ምን ability ነው ማለት ነው። So this all about today's lesson it's about can and could ነው። በጣም በቀላሉ እንዳስረዳችሁ ተስፋ አደርጋለሁ። እንግዲህ ሶ ካልገባችሁ እንግዲህ ጥያቄ ኮሜንት ላይ ጠይቁኝ። ሶ እኔ ጥያቄያችሁን ለመመለስ ዝግጁ ነኝ ማለት ነው። ሶ እዚህ ጋር መልቲፕል ቾይስ ኩዌሽንስ አሉ። ለምሳሌ አይ ዳሽ ስፒክ አማሪክ ካን ነው፣ ኩድ ነው፣ ዲድ ነው፣ ወዝ ነው። it is can አይደለ? I can speak Amharic because it is the present tense አይደለ? ሰንቴንሱ ራሱ ስናየው it is the present ability አይደለ እየገለጻለሁ። ስለዚህ I can speak Amharic እኔ አማርኛ መናገር እችላለሁ። and so this is all about today's lesson. so please ቀሪዎቹን ጥያቄዎች ስሯቸው ማለት ነው። so ያልገባችሁ ነገር ካለ ወይም ደግሞ ተጨማሪ ጥያቄዎች እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ሃይ በሉኝ፣ ጻፉልኝ። ኮሜንት ላይ ጠይቁ የፈለጋችሁትን ጥያቄ። ቤቱን ደግሞ ሰብስክራይብ አድርጉ፣ እንዲሁም ደግሞ ሼር አድርጉ፣ እንዲሁም ደግሞ ቪዲዮዎቹን ይዋቸው፣ ላይክ አድርጓቸው።
አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ